ሰላም አለይኩም ወራህመቱላሂ ወበረካቱ ውድ ዩቲዩብ ተከታታዮች እንዴት ናችሁ? አልሐምዱሊላህ። ዛሬ ቀለል ያለ የፒዛ አሰራር አሳያችኋለሁ። ይሄ በትልቁ ማንኪያ አንድ ወተት ኒዶ አድርጌያለሁ። ይሄ እርሾ ነው፣ በዱቄታችሁ መጠን ነው። እኔ በዱቄቴ መጠን በትንሹ ማንኪያ አንድ አድርጌያለሁ። ይሄ ደግሞ ጨው ነው። ይሄ ቤኪንግ ፓውደር ትንሽ ስኳር ግማሽ ሲኒ አድርጌያለሁ። በዚህ መልኩ ዱቄቴን አርጌ ለብ ባለ ውሃ አሸዋለሁ። ትንሽ መጨረሻ ላይ ደግሞ ዘይት ሳህኑን ቀባ አርጌ አጂናውን እጄን ማሊሽ ለማስለቀቅ ያህል ትንሽ ጠባ አረጋለሁ። እኔ ብዙ ጊዜ ያው ዘይት ብዙ አልጠቀምም፣ እንደዛ ነው የምጠቀመው አጂና ላይ። መጨረሻ ላይ አብረን እናየዋለን። ይሄው አጂኔው እንደዚህ ሆኗል። ከላዩ እንደዚህ ዘይት ቀብቼው ክድን እናደርገዋለሁ። ኩፍ ሲል አብረን እናየዋለን። ፒዛው እንደዚህ ዳምጬዋለሁ። በዚህ መልኩ ከዳመጥኩት በኋላ ሲኒያዬን ዘይት ቀብቼ እሱ ላይ አደርገዋለሁ። ዘይት ቀብቼዋለሁ። በአንዱ አጂና ሁለት አይነት ፒዛ ነው የሰራውበት። እንደዚህ ክብ ክቡንና እንደዚህ ትልቁንና ትንሹን ፒዛ ነው የሰራውበት። አብረን እናያለን። እንደዚህ ሁለት አይነት ሰርቻለሁ። ከስር ያዘጋጀነውን የምንፈልግ ድጃጅ ሊሆን ዶሮ ሊሆን ይችላል። በቃ ያዘጋጀነው ነገር እኔ እንደዚህ ሶስ አዘጋጅቼለታለሁ። ይሄን ከስር ቀባዋለሁ ለሁለቱም። ይሄው በዚህ መልኩ ቀብቼ ጨርሻለሁ ሁለቱንም። ከዛ በኋላ ማደርገው እነዚህን ከለር የሆኑ ፍልፍል ሀር ማሊሽ ባሪድ ነው ሁለቱም፣ ሁለት አይነት አክደሩና ቢጫው ማለት ነው። እሱን እንደዚህ ጣል ጣል አደርግበታለሁ። እንደዚህ ጣል ጣል አደርግበታለሁ በሁለቱም ማለት ነው። በክቡና በእነዚህ እንደዚህ ጣል ጣል አደርጋለሁ። እንደዚህ ሁሉ ቦታ ካዳረስኩኝ በኋላ ያው የምፈልገውን ድጃጅ ሊሆን ይችላል፣ እንዲሁም ስጋ ሊሆን ይችላል፣ ሽንኩርት፣ ቲማቲም ሊሆን ይችላል። የምንፈልገውን አድርገን በዚህ መልኩ እንደዚህ ጣል ጣል ካደረግንበት በኋላ ሞዞሬላ ከላይ ሞዞሬላ አደርግበታለሁ። ሞዞሬላ በደንብ አዳርሰን እንደዚህ ካደረግንበት በኋላ ከዛ ፍልፍል ሀበ ሶዳ ይሄን እንዲሁ ለዲኮር ያምራልም ያው መድኃኒትነትም ስላለው ዝም ብዬ ከላይ እንደዚህ ነሰንስበታለሁ ማለት ነው። ሁለቱንም በዚህ መልኩ ጨርሻለሁ። አሁን ወደ ፎርን ከታች ለኩሼ አሳያችኋለሁ። ይሄው በስሎ አውጥቼው ይሄን መስሏል። በዚህ አጋጣሚ ዶናቴንም ላሳያችሁ እየጠበስኩ ነው። ይሄው ይሄ ፒዛዬ ማሻአላ ተባረከላ ቆንጆና ሶፍት ሆኗል። ማሻአላ ተባረከላ። ይሄንንም ቆርሰን ይሄ ትንሹ ክብ ክቡ ነው። ይሄንንም ቆርሰን አብረን እናየዋለን ኢንሻአላህ። ቢስሚላህ ማሻአላ ተባረከላ። ቆንጆና ሶፍት የሆነ ፒዛ ነው። ዋው ማሻአላ፣ እንደምትወዱት አልጠራጠርም። አያችሁት? ማሻአላ ተባረከላ። በጣም ሶፍት ነው፣ ምንም አይሰበር ምንም። በቃ ማሻአላ ለስላሴው ልነግራችሁ አልችልም። ሰርታችሁ ሞክሩት፣ ትወዱታላችሁ። በሌላ ቪዲዮ እስክንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።